6 የአሜሪካ ወታደሮችን አሳፍሮ ሲጓዝ የነበረ KC-135 የጦር አውሮፕላን በምዕራብ ኢራቅ ተከስክሶ 4ቱ መሞታቸውን የአሜሪካው የማዕከላዊ ኮማንድ ሴንትኮም አስታውቋል። ሴንትኮም ተጨማሪ የነፍስ አድን ስራ እየተከናወነ እንዳለና አደጋው የተከሰተው በምንም አይነት የጠላት ወታደራዊ ጥቃት እንዳልሆነ አስተባብሏል። ይሁንና በኢራቅ የሚገኘው የኢራን አጋር ተዋጊ ቡድን ለአደጋው ኃላፊነትን እንደሚወስድ መግለጫ ወጥቷል። የጦር አውሮፕላኑ በኢራን ለሚደረገው ጦርነት ጥቅም ላይ እየዋሉ ካሉት 2 ተመሳሳይ የጦር አውሮፕላኖች አንዱ ሲሆን ሌላኛው ምንም ጉዳት ሳይደርስበት ማረፉን ሴንትኮም አስታውቋል። የቦይንግ ሰራሽ አውሮፕላኖቹ በአየር ላይ የጦር ጀቶችን ነዳጅ የመሙላት አቅም ያላቸው፣ በአሜሪካም ወታደራዊ ተልዕኮ ውስጥ ከፍተኛ ሚና ያላቸው ግዙፍ አውሮፕላኖች ናቸው። በመጀመሪያ በባህረ ሰላጤው ጦርነት ወቅትም ተዋጊ ጀቶችን እናም ቦምብ ጣይ አውሮፕላኖችን በአየር ላይ ነዳጅ ለመሙላት ከፍተኛ አስተዋጽኦ እንዳደረጉም ይነገርላቸዋል። ሴንትኮም አደጋው የደረሰው ሐሙስ ዕለት ሌሊት መሆኑን በማንሳት የአደጋው መንስኤ ተጨማሪ መረጃዎችን እያሰባሰበ እንደሆነናም የሟቾችን ማንነት ለመለየት 24 ሰዓት እንደሚያስፈልገው መረጃ ሰጥቷል። የአሜሪካ እስራኤልና ኢራን ጦርነት ከጀመረበት ዕለት አንስቶም 7 የአሜሪካ ወታደሮች የተገደሉ ሲሆን በዛሬው ዕለት በተከሰተው የአውሮፕላን መከስከስ አደጋም የሞቱት ወታደሮች ሲታከሉበት አጠቃላይ የሟቾቹን ቁጥር ወደ 11 ከፍ ያደርጓል። በተጨማሪም ጦርነቱ ከተጀመረበት ዕለት አንስቶም አሜሪካ ያጣቻቸው የጦር አውሮፕላኖች ቁጥር ከ4 ተሻግሯል። በወሩ መጀመሪያ በኩዌት ባጋጠመው የቴክኒክ ስህተት ምክንያት 3 F-15 ጀቶች ተመተው መጣላቸው ይታወሳል። KC-135 የተሰኘው የጦር አውሮፕላን ለመጀመሪያ ጊዜ በ1950ዎቹና 60ዎቹ ነበር በቦይንግ መመረት የጀመረው። ይህ ግዙፍ አውሮፕላን ለዓመታት የአሜሪካ የጦር ተዋጊ ጀቶች የጀርባ አጥንት ሆኖ ሲያገለግል ቆይቷል። በኢራን ቴህራን የቁርስ ቀን ስርዓት በሚከበርበት ሚሊዮኖች ተገኝተው እያከበሩ ባሉበት በዛሬው ዕለት እስራኤል ጥቃት ፈጸመች። በዚህ ሚሊዮኖች በተሳተፉበት ሰልፍ የሀገሪቱ ፕሬዝዳንት መሱድ ፔዜሽኪያን፣ የውጭ ጉዳይ ሚኒስትሩ አባስ አራክቺ፣ የሀገሪቱ ከፍተኛ ፍርድ ቤት መሪ እንዲሁም አሊ ላሪጃኒ ተሳትፈውበታል። እስራኤል ዛሬ በቴህራን ላይ በፈጸመችው ጥቃት እስካሁን አንድ ሴት መገደሏ የታወቀ ሲሆን የጉዳቱ መጠን ዝርዝር መረጃ ይፋ አልተደረገም። ኢራን ወደ ቱርክ የቦሊስቲክ ሚሳኤል መተኮሷንና በኔቶ ተመቶ መጣሉን ቱርክ አስታወቀች። ይህ ለሶስተኛ ጊዜ ከኢራን ወደ ቱርክ የተተኮሰ ሚሳኤል ሲሆን በሜዲትራኒያን ዳርቻ በሚገኘው የኔቶ አየር መቃወሚያ ስርዓት ተመቶ መጣሉ ተዘግቧል። ቱርክ በበኩሏም እየተካሄደ ያለው አካሄድ ትክክል እንዳልሆነ በግልጽ አጽንኦት ሊሰጠው የሚገባ መሆኑን አሳስባለች። አዲሱ የኢራን ጠቅላይ መሪ ከ2 ጥቃቶች መትረፋቸው ተነገረ። አዲሱ የኢራን ጠቅላይ መሪ ሙጅታባ ካሜኒም ከ2 ጥቃቶች እንደተረፉ የሀገሪቱ የህዝብ እንደራሴ ተናግሯል። የሀገሪቱ መንግስት የሚያስተዳድረው ኢርና የዜና ወኪል እንደዘገበው የህዝብ እንደራሴው መሐመድ ሬዛ ካጂ ሙጅታባ ካሜኒ ቤታቸው ላይ ጥቃት ሲፈጸም ከአያቶላ ሰይድ አሊ ጋር የነበሩ ሲሆን ከግድያ ሙከራ አምልጧል ብሏል። ሌላ የሀገሪቱ መሪ ከጠቅላይ መሪው ጋር ባሉበት ለሁለተኛ ጊዜም ሆስፒታል ላይ ጥቃት ቢፈጸምም አሜሪካና እስራኤል ኢላማቸው አልተሳካም በማለት አክሏል። የትኛው ሆስፒታል ላይ ጥቃት እንደደረሰ ግን አልገለጹም። ፕሬዝዳንት ዶናልድ ትራምፕ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ የኢራን ጠቅላይ መሪ በአሜሪካና እስራኤል ጥቃት ተጎድተዋል ሲሉ ተናግሯል። የተጎዳ ይመስለኛል፣ ነገር ግን በህይወት ሳይተርፍ አይቀርም ብሏል። አዲሱ የሀገሪቱ ጠቅላይ መሪ ቦታውን ከያዙም ሳምንት ሊሆናቸው ቢቃረብም ምስላቸው ሳይወጣናም ድምጻቸው ሳይሰማ ቆይተው ትናንት የመጀመሪያውን መልእክት አስተላልፈዋል። በዚህም ምክንያት የጤናቸውና የደህንነታቸው ጉዳይ የመገናኛ ብዙሃን መነጋገሪያ ሆኖ ሰንብቷል። በቆጵሮስ የኢራን አምባሳደር አሊ ሬዛ ሳላሪን ለጋርዲያን ጋዜጣ እግራቸው፣ እጃቸውና ክንዳቸው መጎዳቱን ሰምቻለሁ። በጉዳት ምክንያት ሆስፒታል ስለገቡ ንግግር ማድረግ ምቾት የሚሰጣቸው አይመስለኝም ብሏል ሲል ከቢቢሲ ድረገጽ ያገኘነው መረጃ ያመላክታል። የራፐሩና ፖለቲከኛው ባሌንድራ ሻህ ፓርቲ የኔፓል ምርጫን አሸነፈም።
በወጣቶች በተመራው የባለፈው ዓመት ተቃውሞም የኔፓል መንግስት ከስልጣን ከተወገደ በኋላም በተካሄደ የመጀመሪያ ምርጫ ራስትሪያ ስዋታንትራ ፓርቲ በከፍተኛ ድምፅ አሸንፏል። ውጤቱ ከራፐርነት ወደ ፖለቲካ የመጣው የአርኤስፒው ባሊንድራሻ የሀገሪቱ ቀጣይ መሪ እንዲሆን በር ይከፍትለታል ተብሏል። አርኤስፒ 182 መቀመጫዎችን ማሸነፍ እንደቻለ ታውቋል። ውጤቱ በ10 ዓመታት ውስጥ በኔፓል የተመዘገበ የአንድ ፓርቲ ትልቁ ድል ሆኖ ተመዝግቧል። የኔፓል ኮንግረስ 38 መቀመጫዎችን በማግኘት ሁለተኛ ደረጃን ሲይዝ፣ የኔፓል ኮሚኒስት ፓርቲ ዩኤምኤል ደግሞ በ25 መቀመጫ ሶስተኛ ሆኗል። ወደ 19 ሚሊዮን ከሚጠጉ መራጮችም ውስጥም 60 በመቶዎቹ መምረጣቸው ታውቋል። አዲሱ መንግስት እስኪቋቋም ድረስ ቢያንስ አንድ ሳምንት እንደሚፈጅ ይጠበቃል። ውጤቱ በአውሮፓውያኑም 2022 ለተመሰረተውና በዚያው ዓመት በተካሄደው ምርጫ አራተኛ ደረጃ ላይ ለተቀመጠው አርኤስፒ ፓርቲም አስደናቂ እድገት ተደርጎ ተወስዷል። እንደ ፓርቲው ሁሉ ለፖለቲካው አዲስ የሆነው ሻ እስካሁን ድረስ ያለው ብቸኛው የፖለቲካ ልምድ የዋና ከተማዋ ካትማንዱ ከንቲባ ሆኖ ማገልገሉ ነው። ውጤቱ በምርጫ ዘመቻ ወቅት የታየውን የለውጥ ፍላጎት የሚያንጸባርቅ ነው ተብሏል። ፓርቲዎች በኔፓል ቁልፍ የወጣቶች ጥያቄ የሆኑትን ስራ አጥነትን፣ የኢኮኖሚ መዳከምና የኢኮኖሚ ደረጃ ልዩነትን ጨምሮም ሌሎች ችግሮችን ለመፍታት ቃል ገብቷል። እነዚህ ችግሮች ባሉበት ባለፈው ዓመት የማህበራዊ ሚዲያ ላይ እገዳ መጣሉ ወጣቶች የሚመሩት ተቃውሞ እንዲባባስ አድርጓል። ሰልፈኞቹ የኔፓል የፖለቲካ ስርዓትና የመደብ አለመመጣጠን በማንሳት አገዛዙን ተችቷል። በተቃውሞዎቹ ወቅትም 77 ሰዎች ተገድሏል። የቢቢሲ ምርመራ እንዳመላከተው የሀገሪቱ የፖሊስ አዛዥ በሺዎች የሚቆጠሩ ያልታጠቁ ተቃዋሚዎች ላይ የኃይል እርምጃ እንዲወስድ ትዕዛዝ ሰጥቷል። ተቃውሞው የወቅቱ መሪ ኬፒ ሻርማ ኦሊ ከስልጣን እንዲወርዱ አስገድዷቸዋል። በኋላም በጠቅላይ ሚኒስትርነት ለመወዳደር እጩ ሆነው ቀርቧል። ፓርቲያቸው ሲፒኤን ዩኤምኤል በምርጫው ሶስተኛ ደረጃን ከመያዙም በተጨማሪም የደጋፊ መሰረታቸው እንደሆነ በሚነገረው ጃፓ 5 የምርጫ ክልል ጭምር በሻህ ተሸንፏል። አንጋፋ የሆነው የኔፓሊ ኮንግረስ አዲሱ መሪ ጋጋን ታፓም በአርኤስፒ ተሸንፈው መቀመጫቸውን አጥተዋል።